የጤና ባለሙያዎች ችግር እንዳለ ሆኖ ማለት ነው። ያው ስራችንን እየሰራን መብታችንን ብንጠይቅ ጥሩ ነው። ምክንያቱም ቃል ስንገባ ችግሮችን መከራን ብዙ ነገርም ቢኖር ህሙማንን ማስቀደም እንዳለብን ነው እጃችንን አውጥተን ቃል የገባ ነው ማለት ነው። ስራ እየሰራን መብታችንን መጠየቅ አለብን። ስራ አቁመን ምናመጣው ነገር ምን ጎዳውም የራሳችንን ህብረተሰብ ስለሆነ እኛ ብናከመው ብዙ ሰው ሊጠቀም ስለሚችል ማህበረሰቡን ማሰብ አለብን። ብዙ ህሙማን የኛን አገልግሎት ፈልገው መተው መመለስ የለባቸው። እኛ ጋር አሁን ስራው ያው ቀጥሏል። ስራውን አላቋረጥንም። ጥያቄያችንን እየጠየቅን ያው ስራውን እየሰራን ያለነው አሁን በዚህ ሰዓት ያው እንደምታዩት እዚህ ማሽኖቻችንም እየሰሩ ነው ያሉት። ያው ጥያቄያችንን አቀርበን እነሱም ይዘዋል። ጥያቄያችንን እንደሚመልሱልን ተግባብተናል። ያን እየጠበቅን ስራችንን ቀጥለን ያለነው በዚህ ሰዓት ማለት ነው። የጤና ባለሙያ በኮቪድ ጊዜ ማንኛውም ሰራተኛ ወይም ማንኛውም ሰው ቤቱ ይቆይ በተባለበት ጊዜ እንኳን የጤና ባለሙያ ወጥቶ አገልግሎት እየሰጠ የነበረበት ነው። አሁን ደግሞ እንደ ሙያ የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች ለመንግስት በማቅረብ የሚፈቱበትን ሂደት ከመንግስት ጋር በመወያየት ስራ ሳናቋርጥ አገልግሎታችንን እየሰጠን ነው። እንደኛ ጤና ጣቢያ አጠቃላይ ያለው ነገር እስካሁን የተቋረጠም ስራ የለም። አገልግሎት እየሰጠን ያለ ነው። ወደፊትም እናቋርጣለን የምንለው ነገር የለም። ምክንያቱም የእናቶችና ህፃናት ጤና ላይ ነው የምንሰጠው፣ የሰው ህይወት ላይ የምንሰጠው አገልግሎት ስለሆነ የሚመለስልን መልስ አንድ እናት እኛ ጋር አገልግሎት ፈልጋ መታ እኛ በሌለንበት አንድ ችግር ቢከሰት የሚመለስልን መልስ ከዛ በኋላ መተን የምናገኘው ጥቅም ራሱ እርካታ ይሰጠናል ብለን አናስብም።